የፎቶዋችሁን ባክግራውንድ መቀየር ወይም ማጥፋት ከፈለጋችሁ በአንድ ክሊክ ብቻ የፎቶዋችሁን ባክግራውንድ መቀየር ወይም ደግሞ ማጥፋት ከፈለጋችሁ ስቴፕ ባይ ስቴፕ ላሳያችሁ። ቲክቶክ ላይ ቁም ነገር ለማየት የምትመጡ ከሆነ ቤቱን ፎሎ በማድረግ ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ አሰራሩ። በመጀመሪያ የፈለጋችሁትን ብራውዘር ትከፍታላችሁ። እኔ ክሮም ነው የምጠቀመው፣ እሱን ከፍታለሁ። በመቀጠል እዚህ ጋር ሪሞቭ ባክግራውንድ ብላችሁ እንደዚህ ሰርች ታደርጋላችሁ። ከዛ ትንሽ ስክሮል እንዳደረጋችሁ እዚች ጋር ሪሞቭ ባክግራውንድ የምትላለች እሷን ትመርጣላችሁ። እቺን ትክክለኛውን ሊንክ የምትፈልጉ ኮሜንት ላይ ሊንክ ብላችሁ ጻፉልኝ፣ በቀጥታ ልክላችኋለሁ ወይም ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ከዛ በመቀጠል እዚህ ጋር እንደዚህ ይመጣላችኋል። አፕሎድ ኢሜጅ ትሉታላችሁ። እሱን ክሊክ አድርጋችሁ እዚህ ጋር ሪሞቭ ባክግራውንዱን ሪሞቭ ልታደርጉት የፈለጋችሁትን ፎቶ ትመርጣላችሁ። ከዛ በሰከንድ ውስጥ የፎቶዋችሁን ባክግራውንድ ከዚህ ወደዚህ ይቀይረዋል ማለት ነው። ከዛ ከታች እንደምታዩት ባክግራውንድ ዳውንሎድ የሚል አለ። እሱን ባክግራውንድ መቀየር ከፈለጋችሁ ለምሳሌ ሁለተኛው ያለውን እችን ባክግራውንድ እሷን ክሊክ አድርጋችሁ የተለያዩ ፎቶ ማስገባት ይችላላችሁ። ከለር የሚለውን ነክታችሁ ደግሞ የተለያዩ ቀለሞችን ማስገባት ይችላላችሁ። ለምሳሌ እንደዚህ አድርጋችሁ የፎቶዎችን ባክግራውንድ መቀየር ትችላላችሁ ማለት ነው። ከዛ እሱን ከጨረሳችሁ በኋላ እቺ ዳውንሎድ ምልክት አለች። እቺ እሷን ነክታችሁ ወደ ስልካችሁ መጫን ትችላላችሁ ማለት ነው። እሺ እህት ወንድሞቼ ቪዲዮ ከጠቀማችሁ ፎሎ እና ላይክ ማድረጋችሁ እንዳትረሱ።